ሰላም ጤና ይስጥልኝ ቤተሰቦች። ያው እዛኛው ቻናል ላይ ለመጫን ተከልክያለሁኝ። ያው የቀረኝ 7 ቀን ብቻ ነው። በ7 ቀን ውስጥ እንግዲህ ኮፒራይት ኦነሮቹ ካዘኑልኝ ሊከፈት ይችላል። ካልሆነ ግን በቃ መዘጋቱ ነው፣ ቻናሉ መዘጋቱ ነው። 25900 ደርሼ ነበር ማለት 26000 በሉት። ስለዚህ ይሄን ሁሉ ሰው መበተኑ በጣም ያሳዝናል ማለት ምንም ማድረግ አይቻልም። በርግጥ ከዚህም በላይ ያላቸው ቻናሎች ይዘጉ እያዩ ያለውበት ሁኔታ ነበረ። ምን ልላችሁ ነው፣ አሁን በዚህኛው ቻናል የተለያዩ ስራዎችን ለማቅረብ እንትን እያልኩ ነው፣ ወይም ሩጬን ጀምሬያለሁኝ። እናንተ ወደዚህ ሽፍት አድርጉና በዚህኛው ልክ እንደ በፊቱ ድጋፋችሁን እየሰጣችሁኝ አብረን እየሰራን እንግዲህ እናሳድገዋለን ቻናሉን። እባካችሁ ተባበሩኝና ወደዚህ ግቡ። በጣም 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 ነው የሚያሳዝነው። ከ2 ዓመት በላይ የለፋውበት ቻናል ነበረ። 2014 አካባቢ የጀመርኩትኝ፣ ከዛ ከ2018 እስከ 2022 ድረስ ደግሞ የተለያዩ ስራዎችን ሰርቻለሁኝ። ከዛ በኋላ ከ2022 በኋላ በሲሪየስ የተለያዩ ስራዎችን እያቀረብኩኝ ወይም ኮንቴንቱን አንድ አይነት አድርጌ በቦሊውድ ዙሪያ ብቻ እየሰራሁኝ 2 ዓመት ያህል በጣም ለፍቼበታለሁ። በእርግጥ ከዛ በፊትም ሙሉ ለሙሉ ይህን ያህል ትኩረት አድርጌ ባልሰራበትም አሁን ግን በጣም እየሰራሁበት የነበረ አሪፍ የተጠቀምኩበት የነበረ ቻናል ነበረ። ለእናንተም ፍላጎቴን ወይም ደግሞ መረጃ ማድረስ የሚባለውን ነገር የተለያዩ ማቀርባቸው ፕሮፋይሎች እኔም በጣም ያስደስተኝ ነበር የምሰራው። ግን እያንዳንዱ ቪዲዮ ላይ ጥቃቅን የሚገቡ ቪዲዮዎች ያው አይታወቅም አይደለ፣ እየቆየ በሂደት ኮፒራይት እየመጣብኝ ነው ማለት አሁን ገንዘብ ሜክ ማድረግ ስለጀመረ ገንዘብ እየሰራ ስለሆነ እንደምታውቁት ፈረንጅ በዝም ብሎ በነፃ አይከፍልም፣ ይፈተሻል፣ እያንዳንዱ ነገር ይፈተሻል። እና የራስህ ኮንቴንት የለህም አይሚን የራስህ ቪዲዮ የለህም ነው የሚለኝ። ምንም ማድረግ አልችልም። በሚያሳዝን ሁኔታ የዛሬ 8 ወር 9 ወር 4 ወር 3 ወር አካባቢ የለቀኳቸው ቪዲዮዎች በአጠቃላይ ቴክ ዳውን እየተደረጉ ያሉበት ሁኔታ ነው ያለው። የትኛው እንደሆነ በምን እንደሆነ ራሱ መለየት አልቻልኩም። ምክንያቱም በምጭነው ሰዓት ላይ ኮፒራይት ፍሪ ብሎኝ እኔም ነፃ ሆኜ በነፃነት እየሰራው ነበረ። ስለዚህ አሪፍ ነገር አገኘው ወይም ደግሞ ቀለለኝ ብዬ እኔም በጣም ብዙ ቪዲዮ ነበር የሰራሁት። በጣም ማለት በዚህ አጭር ጊዜ ውስጥ 600 ቪዲዮ በጣም ብዙ ነው። ምክንያቱም ብዙ ቻናሎች ካያችሁ 2 ዓመት ቆይተው የሚጭኑት 100-200 ቪዲዮዎች ናቸው። እኔ ወደ 609 ቪዲዮ ደርሼ ነበረ። አሁን በአጠቃላይ እንግዲህ ቴክ ዳውን ተደረገ ወይም ቻናሉ ዲሌት ሊደረግ ነው። የቀረኝ 7 ቀን ብቻ ነው። 1 ቀን አለፈ፣ 6 ቀን። የፊታችን እሁድ መፍትሄ ካላገኘሁኝ መጨረሻ ቀኑ ነው ማለት ነው። ስለዚህ ከዛ በፊት ሁላችሁም በድጋሚ በዚህ ቻናል ስለማንገናኝ አይሚን በዛኛው ቻናል ስለማንገናኝ የምታገኙኝ በዚህ ቻናል ነው። ስለዚህ ይህንን ቻናል ልክ እንደዛኛው ይዘው ነው እንሄዳለን፣ እናሳድገዋለን። በእርግጥ ማንኛውም ቻናል ሲዘጋ የነበረውን ሰው በአጠቃላይ ማግኘት በጣም ከባድ ነው። እንደምታውቁት ቪዲዮ መስራቱ ከባድ ቢሆንም ከዛ በላይ ከባዱ ሰብስክራይበር ማግኘት ነው። በተለይ በእንደኛ አይነት ሀገር ለዩቱብ ያን ያህል ቦታ በማይሰጥ ማህበረሰብ ውስጥ ደግሞ ትንሽ ከበድ ይላል። ብዙ ሰብስክራይበር ማግኘት ቀላል አይደለም ማለት 2 ዓመት ለፍቼ 25000 ካገኘውኝ አሁን አስቡት ከዜሮ ነው የሚጀምረው ማለት ነው። ግን ከዜሮ እንዳልጀምር ልታደርጉኝ የምትችሉት እናንተ ናችሁ። ለእናንተ በጣም ቀላል ነው። የምትወዱት ከነበረና ፕሮግራሞቼ ያዘናኗችሁ ከነበረ ወደዚህ ሽፍት አድርጉ። የምትፈልጉት ነገር ያለበት ቦታ ላይ ያው መምጣታችሁ አይቀርም። በኋላ በሰርች ከምታገኙኝ አሁን ቀጥታ ወደዚህ ተቀላቀሉኝ ብዬ በክብር እለምናለሁኝ። ምንም ማድረግ አልችልም፣ ከአቅሜ በላይ ነው። በጣም ብዙ ጊዜ ታገልኩኝ፣ በጣም ብዙ ለፋሁኝ። ግን ምናልባት ይሄኛው ከበድ ያለ ነው፣ ሊሰሙኝ አይችሉም ብዬ አስባለሁ። እስካሁን ድረስ ኮፒራይቱን አንሱልኝ የሚለው ቀላል ነበረ። አሁን ግን ሊዘጋ ስለሆነ በዚህ በ7 ቀን ውስጥ መልስ ካልሰጡኝ ተዘጋ ማለት ነው። አዝናለሁ። ምንም ማድረግ አልችልም፣ ከአቅሜ በላይ ነው። ስለዚህ በቀጣይ እንግዲህ ስራዬን አስተካክዬ በደንብ ለመስራት እሞክራለሁኝ። እስከዛው እንግዲህ ወደዚህኛው ቻናል ሽፍት አድርጉ። አመሰግናለሁኝ። ደህና ሁኑ።